እሺ ይህንን አፕሊኬሽን ወይም ደግሞ ፕላትፎርም ተጠቅማችሁ በመስራት ብቻ በወር የትኛውም ድርጅት ላይ ተቀጥራችሁ ከምትሰሩበት 2 እና 3 እጥፍ ማግኘት እንደምትችሉ ታውቃላችሁ። እንዴት ናችሁ? እንኳን ወደዚህ የዩቲዩብ ቻናል በደህና መጣችሁ። ዛሬ ስለዚህ አፕ ወይም ደግሞ ፕላትፎርም እንዴት አድርገን ዳውንሎድ ማድረግ እንዳለብን፣ እንዴት አድርገን አጠቃላይ አወራረዱን እንዴት እንሰራለን፣ ከዛ ባሻገር ደግሞ ታስኮቹን እንዴት መስራት እንችላለን፣ አጠቃላይ ስለ ፕላትፎርሙ ሙሉ ገለጻ የማደርግላችሁ ይሆናል። እናንተ ደግሞ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሁን በቀጥታ ሊንኩን በመንካት ወደ ቪዲዮ እንዴት አድርገን አወራረዱን እናያለን የሚለውን አብረን እንመለከታለን። ልክ አፕሊኬሽኑን ወይም ደግሞ ይሄንን ሊንኩ ላይ በምንነካበት ጊዜ በዚህ ኢንተርፌስ ነው ይመጣልን ወይ ይሄን የመሰለ ገጽ ይመጣልናል ማለት ነው። ኤኒዌይስ ይሄን የመሰለ በአጠቃላይ በሎጎ ይመጣል። ወይም ደግሞ ይሄን ዳውንሎድ የሚለውን አንዴ ከነካም በኋላ ልክ እኔ ቀደም ስላወረድኩት ማለት ነው የተጠቀምኩበት ስለሆነ ይሄንን ኢንተርፌስ ነው የሚሰጠኝ። ነገር ግን እናንተ እንግዲህ በቀጥታ ወደ ፕሌይ ስቶር ነው የሚወስዳችሁ። ከዛ ከፕሌይ ስቶር ላይ በማውረድ ነው የምትጀምሩት። ፕሌይ ስቶር ላይ ልክ እንደወረደ ኦፕን የሚለውን ስትነኩት ይሄን ራሱን የመሰለ ኢንተርፌስ ያመጣላችኋል። ሎጊን ዊዝ ጉግል፣ ሎጊን ዊዝ ፌስቡክ፣ ሎጊን ዊዝ ኢንስታግራም እንዲሁም እዚህ ጋር በስልክ ቁጥራችሁ ይላል። ነገር ግን ሪኮመንድ ማድረጋችሁ በጉግላችሁ ብትከፍቱት ነው። ምክንያቱም የትኛውም ቦታ ላይ አያስቸግራችሁም። ነገር ግን ጉግል በምትከፍቱበት ጊዜ ፓስወርድ የምታውቁትን ፓስወርዳችሁን የማትረሱትን ኢሜይላችሁን መጠቀም ይጠበቅባችኋል። ስለዚህ ጉግል ኢን ዊዝ ሎጊን ኢን ዊዝ ጉግል የሚለው ላይ እሱን እንጠቀማለን ማለት ነው። ከዛ እንደዚህ ስንመጣለን አክሰፕት እንለዋለን። ከዛ የኔ እንደዚህ ልክ ቹዝ አይነት ብሎ እንደዚህ አይነት ምርጭ አድርግ ብሎ ይመጣል ማለት ነው። ምናልባት የናንተ ላይኖራችሁ ይችላል፣ የናንተ ላይኖር ይችላል ማለት ነው። የኔ እየተጠቀምኩበት ስለሆነ ወይም ደግሞ ብዙ አካውንት ስላለኝ ነው እንደዚህ የመጣ። የናንተ አንድ ከሆነ ዳይሬክት ወደ ማውረዱ ነው ሊሄድ የሚችለው። ስለዚህ 2 ካላችሁ እንደዚህ እያለ ይመጣል ማለት ነው። በቀጥታ አሁን ምን እናደርጋለን ማለት ነው? እናወርዳለን ማለት ነው። እዚህ ጋር እንመርጥና እናወርዳለን። በደንብ ተከታተሉኝ። ከዛ ካንስል አግሪ የሚል ይመጣል። አግሪ የሚለውን ፍቃድ እንሰጠዋለን ማለት ነው። ከዛ እንደዚህ ሎድ ያደርግና ይከፍታል ማለት ነው። እዚህ ጋር ምን ያደርጋል መሰላችሁ? ሴቶች ከሆናችሁ ፕሮፋይል ማስገባት ግዴታ ነው። ፕሮፋይል ታስገቡለት ይገባል። ከዚያ ኒክኔማችሁ እዚህ ጋር ኒክኔም የሚለው አለ። እዚህ ጋር ዴት ኦፍ በርዝ የተወልዳችሁበት ቀን ዓመተ ምህረት፣ ይሄንን በትክክል የተወልዳችሁበትን ቀን ዓመተ ምህረት መጠቀም ይጠበቅባችኋል። ለምሳሌ እኔ እዚህ ጋር በ5/03/12 ብዬ ሞላው። ኔክስት እንደውም እዚህ ጋር አገርም ደግሞ ቢሆን ያላችሁበት ሀገር ላይ ኢትዮጵያ ከሆናችሁ ኢትዮጵያ፣ ከአፍሪካ ውስጥ ዩጋንዳ ለምሳሌ፣ ኬንያ፣ የትኛውም ቦታ ላይ ብትኖሩ እንዲሁም አውሮፓ እንዲሁም ደግሞ የተባበሩት አረብ ኤሚሬት እንደ ሳውዲ አረቢያ፣ ኩዌት የመሳሰሉት ያላችሁበትን ቦታ ላይ ትሞላላችሁ ማለት ነው። ኔክስት እዚህ ጋር የመጨረሻ ይቺ ቦታ ላይ ሜር ኦር ፊሜል ነው የምትል ጀንደር የሚለው ማለት ነው። ስለዚህ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሁለተኛውን ወይም ደግሞ ወንድ ከሆናችሁ የመጀመሪያውን፣ ሴት ከሆናችሁ ሁለተኛውን። ከዛ እዚህ ቀጣይ ኢንቫይቴሽን ነው። ኢንቫይቴሽን አይዲ ማለት ኢንቫይት ያደረጋችሁ የጋበዛችሁን ሰው ወደዚህ ስራ የጋበዛችሁን ሰው አይዲ ቁጥር ታስገባላችሁ። ለምን የሱ ሊንክ አይደል የተጠቀማችሁት? ምሳሌ እኔ ጋር 26 47 34 48 ይሄን ካስገባን በኋላ ልክ ይሄን 26 47 34 48 ግን መጀመሪያ እዚህ ጋር መምረጥ አለብን። ልክ እንደነገርኳችሁ ጀንደራችሁን ማለት ነው፣ ጾታችሁን 26 47 34 48 ካልን በኋላ እዚህ ጋር ሰሚት የሚለውን እንነካለን ማለት ነው። ሰሚት የሚለውን ስመጣን ልክ እንደዚህ ብሎ ይመጣልናል። ኮንፊርም እንለና እዚህ ጋር ፍቃድ ሰጥተን እንጀምራለን ማለት ነው። ይሄን ይመስላል ልክ ኢንተርፌስ ወይም ደግሞ ገጹ ይሄን ይመስል ይመጣላችሁ። ልክ እነዚህ በሙሉ እየሰሩ ያሉ ናቸው። ሁሉ ላይቭ ስትሪም እያደረጉ ዶላር ተከፋይ የሆኑ ናቸው ማለት ነው። ስለዚህ ልክ እንደነዚህ ነው የምንሰራው። ያያችሁት ስክሮል ተደርጎ የሚያልቅ ነገር አይደለም ማለት ነው። ሁሉም እዚህ ጋር እየተሳተፈበት ያለ ጥሩ ገቢ እያገኘበት ያለ ነው ማለት ነው። ኤኒዌይስ እናንተም ዌልካም፣ እንኳን ደህና መጣችሁ።
በዚህ መንገድ ነው የምትሰሩት ማለት ነው። እዚህ ጋር ይቺ የመጀመሪያዋ የላይቭ መግቢያ በር ትባላለች። እዚህ ጋር ማሳያችሁ ልክ ላይቭ የሚባለው ይሄንን ነክታችሁ ነው የሚመጣላችሁ። እሱን አሁን የማሳያችሁ ይሆናል ቀጣይ በሌላ አካውንት ማለት ነው። ምክንያቱም ይሄ የወንድ አካውንት ስለሆነ ላይቭ እንዴት መግባት እንደሚቻል አያሳየንም። ሁለተኛው ፓርቲ ነው። ፓርቲ በር ትባላለች። ፓርቲ ማለት ልክ በኢሞ በተለያየ ግሩፕ ላይ እየተቀመጣችሁ ስልካችሁን በማስቀመጥ የሆነ ወንበር በመያዝ ለምሳሌ መጀመሪያው ላይ ያለችው ነክተን ላሳያችሁ ይቻለሽ ማለት ነው። እቺ ነክተን ስንገባ ልክ እንደዚህ ነው ይመጣ። አያችሁት? ልክ ስልካችሁን አስቀምጣችሁ መስራት ማለት እንደዚህ ነው። እዚህ ጋር የትኛውም ቦታ ላይ የፈለጋችሁት ቦታ ላይ ክፍቱ ቦታ ላይ መርጣችሁ ገብታችሁ የትኛውም ኤጀንታችሁ ብቻ አይደለም የትኛውም ሀገር ላይ ሄዳችሁ የትኛውም ቦታ የፈለጋችሁት ሀገር ላይ ሄዳችሁ መቀመጥ ትችላላችሁ። በዛን ጊዜ ኮይኖችን ፖይንቶችን ሰበስባላችሁ ማለት ነው። ይሄ ፓርቲ ይባላል ማለት ነው። ፓርቲ ይሄን ይመስላል ማለት ነው። በቀጣይ እንዲሁም ደግሞ ሌላው የምናየው እዚህ ጋር እቺ ሶስተኛ ላይ ያለችዋ ፎቶ ፖስት እያደረግን ቫይራል ከወጣን በጣም አሪፍ የሆነ ምንድን እናገኝበታለን? ፖይንት ወይም ኮይን እንሸለማለን ማለት ነው። ይሄ አሁን አዲስ የመጣ አፕዴት ነው ማለት ነው። ይሄንን መጠቀም ይጠበቅባችኋል። ፎቶአችሁን ቪዲዮ ፖስት እያደረጋችሁ ልክ እንደነዚህ ማለት ነው እንትን ከተደረጋችሁ ሰው ቫይራል ከታየላችሁ እንትን ትወራላችሁ። ሌላው ይሄ አራተኛ ላይ ያለችው እቺ የሜሴጅ ወይም ደግሞ መጻጻፍ ስትፈልጉ ከሆነ ሰው ጋር ልክ በዚህ ልክ ትጻጻፋላችሁ የፈለጋችሁትን ሰው ማለት ነው። ሌላው አምስተኛ ላይ ያለችዋ አምስተኛ ላይ ይቺ ሁሉ ነገራችሁ ያለችበት ነው። የእናንተ ፕሮፋይላችሁ ሄልፕ፣ ለምሳሌ የሆነ ነገር ቢበላሽባችሁ ከላይ አድሚኖች ጋር የምትነጋገሩበት፣ እንዲሁም ፖይንታችሁን ኮይናችሁን የምታዩበት፣ እዚህ ጋር ፍሬንድ፣ ፎሎወርስ፣ ፎሎዊንግ፣ ሪዋርድ፣ ራንክ የመሳሰሉትን ነገሮች በሙሉ ምን አለፋችሁ እዚህ ጋር ኢንቫይት ለማድረግ ብትፈልጉ እዚህ ጋር ያለችውን ይችን ሙሉ ነገር ያለ እዚህ ጋር ነው ማለት ነው። ኤኒዌይስ ስለዚህ አሁን አጠቃላይ እነዚህን ይሄ የፕላትፎርሙ ገጽ ይሄን ይመስላል ማለት ነው። አሁን የማሳያችሁ እንዴት ነው እዚህ ጋር የመጀመሪያ ኤጀንሲ እንዴት መያዝ እንችላለን የሚለውንና በሁለተኛ ደግሞ አውዝ ወይ ደግሞ አውተንቲኬሽን እንዴት እንሰጣለን። ለምን አካውንታችሁ መጠበቅ ስላለበት ማለት ነው። የመጀመሪያ ኤጀንሲ ነው የምንይዘው። ኤጀንሲ ስንይዝ ልክ እንደነገርኳችሁ ይሄ ኢንተርፌስ ይመጣል። የመጀመሪያው እቺ የሮኬት ምልክት ትመስለዋለች፣ ሁለተኛ ላይ እቺኛዋለች፣ ሶስተኛ እቺ እንደገሩ፣ አራተኛ የሜሴጅ ምልክት፣ አምስተኛዋ እቺ እዚህ ጋር ቁጭ ያለችዋን ነገር ነክተን እንገባለን ማለት አምስተኛዋን ልክ አምስተኛዋን ነክተን እንደገባል ይሄ ነው የሚመጣልና አንዴ ወደ ላይ ሳብ ስናደርገው ከላይ ያለው የእናንተ ስማችሁ ይመጣላችኋል ማለት ነው። በቀጣይ ልክ እንደነገርኳችሁ ፖይንታችሁ ይመጣል። ወደ ላይ በጣታችሁ አንዴ ስክሮል ታደርጉታል። ሳብ ስታደርጉት ወደ ላይ ከዚህ ጋር የተደረደሩ ምልክቶች ናቸው ይመጡላችሁ። ልክ እነዚህ ይመጡላችኋል። ከዛ ሄልፕ ምናምን የምን ስቶሪ ይልና ኤጀንሲ ምትላለች። ማይ ኤጀንሲ እቺን ቦታ አንዴ ክሊክ እናደርጋታለን ማለት ነው። ክሊክ ካደረግን በኋላ ልክ እንደዚህ ጆይን ኤጀንት የሚል ይመጣል እዚህ ፓርት ላይ። ከዛ እዚህ ፕሊስ ኢንተር ኤጀንት አይዲ የሚል ይመጣል። እዚህ ጋር የኤጀንታችሁን አይዲ ቁጥር አስገቡ ማለት ነው። 26 ቅድም ያስገባችሁት ማለት ነው። 47 34 48 ትሉና ልክ እንደዚህ ስታደርጉለት ዊዝደም ፋሚሊ ብሎ ዘኪ ፖፕሎ ይመጣላችኋል ማለት ነው። ኔክስት ምንድነው የምታደርጉት? ይህ ሁለተኛ ላይ ያለውን ፕሊስ ኢንተር ኤጀንት አይዲ የሚለውን ታመጣላችሁ። ከዚህ ጋር ታነቡና ኮንፊርም ትላታላችሁ ማለት ነው። ይሄ መጀመሪያ የምታደርጉት ነገር ነው። ወደ ፕላትፎርሙ ስትገቡ የምትሰሩት ስራ ነው። ከዚህ ጋር ምን አለ? ይህንን ካደረጋችሁ በኋላ እዚህ ጋር አይወንት ቱ ኳይት ዘ ኤጀንሲ ምናምን ትለዋን እሷን መንከት የለባችሁም። ከዚህ ጋር በቀጥታ ምን ታደርጋላችሁ? ስላይድ ባክ ስልካችሁን ባክ ብላችሁ መውጣት ነው። ከዛ አሁንም ኤጀንሲ ከሞላችሁ በኋላ ትንሽ ዝቅ ብላችሁ አውዝ የምትለዋ ቦታ ላይ ነው የምትጠቀሙት። አውዝ የምትለዋን ስትነኩት ይቺ ማለት ነው ደም ብዩት። አውዝ ማለት ይቺ ነች። ኤዩቲኤች የምትለዋን ማለት ነው። ኤዩቲኤች የራይት ምልክት ያለው ሲቲንግ መስለ የራይት ምልክት ያለው ወይም ደግሞ ፎሎ አፕ ከምትለው በላይ ያለችው ማለት ነው። ፎሎ አስ ከምትለው በላይ ፌስ አውተንቲኬሽን የምትለዋን ይችን ነካለን ማለት ነው። ከዛ በኋላ እኔ በዛ በትልቁ አካውንት ስላለ ማድረግ አልችልም። ምንድነው የምናደርግ? ልክ ይሄ ገጽ ነው ይመጣላችሁ። ከዚህ ጋር ስታርት ቱ ሰርቲፊኬት የምትለዋን በቀጥታ ስትነኳት ምንድነው የሚያደርገው? ልክ እንደዚህ ኮንፊርም ይልና ምን እንድናደርግ ነው እዚህ ጋር የፎቶዋችሁ ምልክት ነው የምታስገቡለት። ፎቶዋችሁን ነው የምታስገቡለት። የት ላይ? በቀጥታ እዚህ ጋር ማለት ነው። እዚህ ጋር አየው የኔ አሁን ሰከንድ ስላለፈበት ምን አድርጎ አመጣው? አውተንቲኬሽን ፋይል ብሎ አመጣው ማለት ነው። እናንተ ፊታችሁ ታስገቡለት ራይት ያደርግላችኋል ማለት ነው። ኤኒዌይስ ይህን ይመስላል። እንዴት አድርገን ማውረድ እንዳለብን የሚያሳየን ይህንን ይመስላል። አሁን ደግሞ በቀጥታ ሴቶች እንዴት አድርጋችሁ ላይቭ መግባት እንደምትችሉ እንዲሁም የወንዶች የሴቶች ታስክ የሚለውን በሌላ አካውንት ላሳያችሁ። እዚሁ ላይ ስዊች ሆነ አካውንት አለ ማለት ነው። ሌላ አካውንት በሌላ አካውንት አሳያችኋለሁ። ያ ማለት
ለምን በደንብ እንትን ማለት ስላለባችሁ ማለት ነው። ሴቶች በተለይ የመጀመሪያ ወደ ፕላትፎርሙ ስትመገቡ እንደገባችሁ ወደ ስራ ስለምትገቡ ማለት ነው። በደንብ እዚህ ላይ ማስጠንቀቂያ ልነግራችሁ የምፈልገው በተለይ ሴቶች ማለት ነው ይህንን እድል መጠቀም አለባችሁ። ለምን በወር የሚከፈላችሁን ደሞዛችሁን ለማግኘት ደሞዛችሁን ለመስራት ማለት ነው ምን ማድረግ ይጠበቅባችኋል? ይችን የ7ቷን ቀን ታስክ በደንብ በጥንቃቄ መስራት አለባችሁ። በደንብ በጥንቃቄ መስራት አለባችሁ። ትንሽ ቪዲዮ ረዘም ስለሚጠቅማችሁ ነው። በደንብ መከታተል ይጠበቅባችኋል። ኤኒዌይስ ለምሳሌ ቅድም ያሳየኋችሁ አካውንት ሌላ ነው። አሁን ያሳየኋችሁ አካውንት ሌላ ነው። ለምሳሌ ይሄንን ፌስ አውተንቲኬሽን አሰጥቼበታለሁ። እዚህ ጋር ልክ ገብተን ስናየው እንደነገርኳችሁ የመጀመሪያዋ እዚህ ጋር ማይ ኤጀንሲ ላይ የሞላ ነው። ሁለተኛዋ እቺ AUTH አውዝ የምትለዋን ስንነካት ልክ በዚህ ልክ ያያችሁ ፌስ አውተንቲኬሽን የሚለው ራይት ሆኗል ማለት ነው። አሁን ምንድነው የምናደርገው? ሴቶች የመጀመሪያ የገባችሁ ቀን ብዙ ጊዜ ሊንኩን ስታወርዱ ከምሽቱ በኢትዮጵያ አቆጣጠር ከምሽት 1 ሰዓት በኋላ ብታደርጉት ሞር አሪፍ ነው። ለምን መሰላችሁ? ብዙ ጊዜ ፕላትፎርሙ ታስኩን የሚቀያየረው ሁልጊዜም ፕላትፎርሙ ታስኩን የሚቀያየረው ከምሽቱ እንደ ኢትዮጵያ አቆጣጠር 1 ሰዓት ከሆነ በኋላ ነው። ስለዚህ 1 ሰዓት ከሆነ በኋላ ታወርዱታላችሁ። በየትኛውም ለምሳሌ 2 ሰዓት ቢጀምሩ 3 ሰዓት ቢጀምሩ ዴይ ቱ ዴይ ለ7 ተከታታይ ቀን እነዚህን ሰዓቶች አክብራችሁ መስራት አለባችሁ። እነዚህን አክብራችሁ ስትሰሩ ወራዊ 20 ሺህ ብር ደሞዛችሁን ታገኛላችሁ። ለስንት ቀን? ለ7 ቀን ግዴታችን ቀን ምንም የሚያስቸግር ነገር የለም። ስራችሁን ሰርታችሁ ጨርሳችሁ ምናምን ፍሪ በምትሆኑበት ጊዜ ነው የምትሰሩት። ይችን ከጨረሳችሁ ልክ በየወሩ 20 ሺህ ብራችሁን ታገኛላችሁ። ነገር ግን ታስካችሁ ማጠናቀቅ ካልቻላችሁ ግን ወደዛ ስራ ለመግባት ስለሚከብዳችሁ ማለት ነው። ኤኒዌይስ ይህንን በደንብ ጥንቃቄ አድርጋችሁ መስራት ይጠበቅባችኋል፣ ታስካችሁን ማለት ነው። ስለዚህ ምሽት 1 ሰዓት ላይ የሚላክላችሁን ታስክ ወይም ደግሞ የተቀመጠላችሁን ታስክ ይሄንን ሊንኩን በመንካት ታወርዳላችሁ ማለት ነው። እሱን ካወረዳችሁ በኋላ ልክ ይሄ ገጽ ሲመጣላችሁ ፕላትፎርሙ እንዳለ እዚህ ጋር ምን አለች? ይቺ የመጀመሪያዋ አሁን እየነገርኩ ያለው ለሴቶች ነው። ለወንዶች በቀጥታ ሌቭል 5 ከገባችሁ በኋላ ነው ስራችሁን የምትጀምሩ። ኤጀንሲ በመሆን ሮኬት ውስጥ ብዙ ስራዎች አሉ። ነገር ግን እናንተ ሌቭል 5 መግባት አለባችሁ። ስለዚህ ሴቶች ይችን ላይቭ የምትሏን አንዴ ክሊክ እናደርጋለን ማለት ነው። ላይቭ የምትሏን ክሊክ ካደረግን በኋላ ምንድነው የሚለው? እዚህ ጋር ሁለት መንገድ ነው። ፌስ አውተንቲኬሽን ከሰጣችሁ እዚህ ጋር ያለው ራይት ይሆንና ይቺ ጋር ደግሞ ላይቭ ፎቶ፣ የላይቭ ፎቶ አስገባ፣ የላይቭ ከቨር ማለት ነው። ልክ አሁን እዚህ ጋር ያየናቸው ማለት ነው። መጀመሪያ ያየናቸው ወይም ደግሞ ለአንድ ላሳያችሁ እነዚህ ማለት ነው። እነዚህ አያችሁ፣ ልክ እንደዚህ አይነት ፎቶ አስገባ ነው የሚለው ማለት ነው። ላይቭ የምትሏን አንዴ እንነካለን በቀጥታ። ይሄን ካልን በኋላ ከዛ ላይቭ ፎቶ የምትሏን አንዴ እንነካለን። ከዛ በቀጥታ ምንድን እናደርገው እዚህ ጋር አፕሎድ ኒው ከቨር ፎቶ፣ የከቨር ፎቶ አስገቡ ይለናል ማለት ነው። ይሄን ክሊክ እናደርጋለን። አሁንም እዚህ ጋር ወደ አልበም ይወስደናል ማለት ነው። ከዚህ ጋር ቴክ አድ ፎቶ እና ቴክ የሚለውን እንጠቀማለን። ስለዚህ በቀጥታ አድ የሚለውን ነው መጠቀም ያለብን ማለት ነው። አድ የሚለውን ልክ እንደተጠቀም እንደዚህ አይነት የራሳችሁ እንትን ያመጣላችኋል ማለት ነው። እንደዚህ ለምሳሌ አሁን ይሄ እሷን የሲስተርን እንደዚህ መረጥኩኝ ማለት ነው። ይሄን ካደረኩ በኋላ ልክ በዚህ ልክ አስተካክዬ ምናምን ማስገባት ነው ማለት ነው። ከዚህ ከሳች ራይት አደርጋለሁ ማለት ነው። አያችሁ፣ ይሄን ካደረኩ በኋላ ልክ ይሄን ካደረኩኝ በኋላ ምንድነው ፌስ አውተንቲኬሽን የሰጠህበትና ያንተ ፌስ አውተንቲኬሽን የሰጠህበትና እዚህ ጋር ያስገባው ፎቶ ዲፈረንስ አምጥቷል። ተመሳሳይ የሆነ ፎቶ አስገባለት ነው የሚል። ስለዚህ እኔ ለእናንተ ገለጻ ነው ማሳያችሁ። የራሳችሁ ፎቶ ስታስገቡለት ከዚህ ጋር ምን ትላለች መሰላችሁ? ይሄን ፎቶ ስታስገቡለት እዚህ ጋር ላይቭ ኒው የምትለዋ በሰማያዊ ከለር ተጠቁርላችኋለሁ። የዛን ጊዜ እሷን ክሊክ አድርጋችሁ በቀጥታ ስልካችሁን ፊት ለፊት አስቀምጣችሁ የሚመቻችሁ ቦታ ላይ ሪንግ ላይት ካላችሁ ሪንግ ላይት ተጠቀሙ፣ ሞር አሪፍ ነው። ነገር ግን ከሌላችሁ አምፖላችሁን ጽድት አድርጋችሁ፣ ለምን የካሜራ ጥራታችሁ መኖር አለበት፣ ፊት ለፊት አስቀምጣችሁ በቀጥታ ምን ማድረግ ይጠበቅባችኋል ማለት ነው። ስራችሁን ቁጭ ብላችሁ ለ2 ሰዓት ያክል ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ሳትሉ ለ7 ቀን ተከታታይ በየቀኑ 2 ሰዓት ከሩብ እየሰራችሁ እኔም አለው እኔ በደንብ አግዛችኋለሁ። በጊፍት በተለያየ መንገድ ሰፖርት እያደረኩላችሁ እኖራለሁ ማለት ነው። ይሄንን ካጠናቀቃችሁ በኋላ ከ7ኛ ቀን በኋላ በቀጥታ በየወሩ ደሞዝ የምታገኙበትን 20 ሺህ ብር ቢያንስ በትንሹ ከ20 ሺህ ብር ያላነሰ ደሞዝ የምታገኙበትን መንገድ አመቻችላችኋለሁ ማለት ነው። እንደ ኤጀንሲ እናንተ በቀን የሚጠበቅባችሁ ታስካችሁን ሰርታችሁ መውጣት፣ የትኛውም የስራ ቦታችሁ ላይ ውላችሁ በቀጥታ ስራችሁን መስራት፣ ያችን 2 ሰዓታችሁን መጨረስ።
ስለዚህ የትኛውም ኤጀንሲ ቦታ ወይም ደግሞ የትኛውም ድርጅት ላይ ሁላችሁ ድክም ስትሉ ውላችሁ መታችሁ በወር የምታገኙት ምናልባት 10,000 12,000 15,000 20,000 ብርም ሊሆን ይችላል። ነገር ግን 10,000 ብር 5,000 ብር የሚከፈለው አለ። ነገር ግን የዚህ ልዩነቱ ምንድነው? 12 ሰዓት ሁለት ሰዓት ብቻ በ24 ሰዓት ውስጥ 2 ሰዓት ብቻ በመጠቀም ነው ማለት ነው። ሌላው እዚህ ጋር የተለያዩ ታስኮች አሉ። ምንድናቸው ታስኮቹ? በቀጥታ አሁን እንደዚህ አሁን ይሄ እያስተማረ ያለ ኤጀንት ነው ማለት ነው። ወንዶች ልክ እንደዚህ ነው የምትሰሩት ኤጀንት በመሆን አሁን ይሄ እያስተማረ ያለ ነው ማለት ነው። ልክ እንደዚህ ነው የምትሰሩት ማለት ነው። እዚህ ጋር ምን አለ? እነዚህ ትሬጀር ቦክስ፣ ላኪ ቦክስ የሚባሉ የሚቀመጡ አሉ። እነሱንም በመሰብሰብ ኮይኖችን ሰበስባላችሁ ማለት ነው። ልክ አያችሁ፣ እዚህ ጋር ትሬጀር ቦክስ የምትባላለች፣ እዚህ ጋር ላኪ ቦክስ የምትባላለች። እነዚህን እየሰራችሁ አብራችሁ ትቆያላችሁ። ነገር ግን ይሄ ዋናው ትልቁ ነገር አይደለም። ልክ ኤጀንቶች ወንዶች እንደነገርኳችሁ ልክ እንደዚህ ሰውዬ ኤጀንት በመሆን ወይም ደግሞ ሮኬት ውስጥ በመሆን ልክ እንደዚህ በነገራችን ላይ በቻላችሁት መንገድ ሴቶችዬ ጥርት ያለ ቪዲዮ መስራት መሆን አለበት። ካሜራችሁ ጽድት ያለ አያችሁ፣ ልክ እነዚህ ጽድት ያለ ነው። በቃ እንደዚህ ፒካችሁን እየላካችሁ ምናምን እሱን ምናምን በቃ እንደዚህ ነው መሆን ያለበት። እንደዚህ ካልሆነ ሊቀጣችሁ ስለሚችል ማለት ነው። በግዴታ የመጀመሪያው $7 ማግኘት አለባችሁ። ከዛ ነው ወደ ስራ ልንሄድ የምንችለው። ስለዚህ አጠቃላይ ማውረዱ እንዴት እንዳለብን አጠቃላይ እንዴት ማውረድ እንዳለብን የሚለውን አይተናል ማለት ነው። ይህን ይመስላል። ከዚህ ጋር የምትፈልጓቸውን ሰዎች ለምሳሌ ፎሎ ያደረጋችኋቸውን በቀጥታ ወደ ፕላትፎርሙ ስገቡ እንደዚህ ነው የሚመጣ። ኤክስፕሎረር ነው እዚህ ጋር ፎሎ ያደረጋችኋቸው ሰዎች ማለት ነው። ኒው አዳዲሶች ናቸው። በነገራችን ላይ ይሄንን ካድርጋችሁ ከጨረሳችሁ በኋላ እኔ ወዳለሁበት ለመምጣት ስትፈልጉ እዚህ ጋር ይቺ ሰርች ባሯ አለች። እዚህ ጋር ሰርች ባሯ ማለት ነው። ሰርች ባሯ ላይ ትገቡና ልክ ቅድም የነገርኳችሁን ቁጥር 26 47 34 48 የሚለውን አድርጋችሁ በኋላ ሰርች ስታደርጉት ልክ አሁን እንትን ላይ ስለሆንኩ ነው ኦፍላይን ወይም ደግሞ በዚህ የሰራሁበት ስለሆነ ኦፍላይን ስለሆንኩኝ ነው። ይህ ዘኪ ፖፕ ብሎን ልክ እንደዚህ ይመጣላችኋል ማለት ነው። እናንተ የነክታችሁ በቀጥታ እዚህ ጋር አሁን እዚህ ጋር 30 ሚኒት 30 ሰከንድ ነው ታዲያ ያለ ነው። ይቺ 30 ሰከንድ ምትለዋ ላይ ነካ አድርጋችሁ በቀጥታ ወዳለሁበት ያመጣችኋል ማለት ነው። ስለዚህ በደንብ ሁላችሁም ጠንክራችሁ በርትታችሁ ተጠቀሙበት። በወር 20,000 ብር አታጡም። እዚህ ላይ ሰርታችሁ በቀን 2 ሰዓት ሰርታችሁ በወር 20,000 ብር ታገኛላችሁ። ስለዚህ መልካም እድል መልካም ስራ ልላችሁ ፈልጋለሁ። ስለነበረን ቆይታ አመሰግናለሁ። ቪዲዮውን በድጋሚ ላይክ፣ ቻናሉን ሰብስክራይብ ያላደርጋችሁ ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። መልካም ስራ። መልካም